ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን እና የቤቶችና ህንፃዎች አስተዳደርና ልማት ድርጅት ሊቀ ጳጳስ፣ ክቡር ንቡረ እድ ኤልያስ አብርሃ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ጥሪ የተደረገላችሁ እንግዶች፣ ከሁሉ በማስቀደም በዛሬው ዕለት ባለፉት 7 ወራት በድርጅታችን የተከናወኑ የልማትና የቴክኖሎጂ ሽግግር ስርዓቶችን ለመተግበር ባደረግናቸው ጥረቶች ከፍተኛ አስተዋጽኦ ላበረከቱ ተቋማት እውቅና በምንሰጥበት በዚህ መርሃ ግብር ላይ ብፁዕ ወቅዱስ አባታችን ስለተገኙልን የተሰማኝን ደስታ በራሴና በድርጅታችን የሥራ ኃላፊዎች ስም ለመግለጽ እወዳለሁ። ግንቦት 2017 ዓ.ም የተካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ ርክበ ካህናት ምልዓተ ጉባኤ ብፁዕ አቡነ ሳዊሮስን ጠቅላይ ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ ሲመርጥ በከፍተኛ ድምፅ እንደነበረ ይታወቃል። ይህ ምርጫ በትክክልም የመንፈስ ቅዱስ ምርጫ እንደሆነ በሁለቱ አባቶች ዘመነ ሲመት ቤተ ክርስቲያን በመንፈሳዊ በአስተዳደራዊና በልማት ዘርፎች ማስመዝገብ የጀመረቻቸው ተቋማዊ ለውጦችና እየታዩ ያሉት የሥራ መነሳሳቶች በቂ ማሳያዎች ናቸው። ሁለቱ ብፁዓን አባቶቻችን እጅግ በጣም ብልሆች፣ አስተዋዮች፣ ደጎች፣ ቅኖች፣ ሩህሩሆች፣ ቆራጦች፣ አስተዳደር አዋቂዎችና ቤተ ክርስቲያን እድገትና ሕልውና ላይ የማይደራደሩ ይልቁንም እያንዳንዱን የቤተ ክርስቲያን አገልጋይና የሥራ ኃላፊ አቅምና ባህሪ ጠንቅቀው የሚያውቁ የረጅም ዘመናት ልምድ ያላቸውና በውስብስብ ችግሮች ውስጥ ተፈትነው ያለፉ እንዲሁም ዘመነ ሲመታቸውን በብቃት ለመፈጸም የሚያስችል እቅድ ነጥፈው የሚንቀሳቀሱ አባቶች በመሆናቸው ቤተ ክርስቲያን በታሪኳ አስመዝግባ የማታውቀውን ውጤት በወራቶች ጊዜያት በማስመዝገብ እያስደመሙን ይገኛሉ። እንዳለመታደል ሆኖ በቤተ ክርስቲያናችን የተለመደው የሐሰት ዘመቻ አስተባብሮ ሰዎችን ሞራል ጎርቶ የራስን ስብዕና በሐሰት ገንብቶ ጥቅምን ማጋበስ ስለሆነ የእነዚህን እንቁ አባቶቻችንን የሥራ ጅምር አያያዝ የት እንደሚያደርስ እና ውጤቱ ምን እንደሚሆን የተረዱ ነባርና አዳዲስ የቤተ ክህነቱ ስም አጥፊዎች በሚገባ ተደራጅተውና ዓላማ አስቀምጠው አሉባልታና ወሬ በመንዛት ዘመነ ሲመታቸውን ሊያጨልሙ የቤተ ክርስቲያንን ተስፋ ሊያመክኑ ዘመኑ ባፈራው ቴክኖሎጂ ተጠቅመው ያልፈነቀሉት ድንጋይ የለም። ይሁንና በቅዱስነቶ ጸሎት በሁለቱ አባቶች መንፈሰ ጠንካራነት ጽኑ ወንድማማችነትና አንድነት የቀድሞና አዲሶቹ ስም አጥፊዎች ህልም ከሽፎ በቤተ ክርስቲያናችን የምታስመዘግባቸውን ውጤቶች ሳይወዱ በግድ የሚያደንቁ ወደ መሆን ተሸጋግረዋል። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት፣ የቤተ ክርስቲያናችን ከፍተኛ የገቢ ማስገኛ ተቋም በመሆን የሚታወቀው ድርጅታችንን እንድንመራና እንድናስተባብር በብፁዕ ጠቅላይ ሥራ አስኪያጃችን ተመርጠን በቅዱስነቶ መልካም ፈቃድ ወደ ድርጅቱ ስንላክ ከብፁዕ አባታችን አቡነ ሳዊሮስ የተሰጠን የሥራ መመሪያ ግልጽና አጭር ነበረ። እርሱም ድርጅቱ የቤተ ክርስቲያናችን ትልቁ ተቋም ስለሆነ ትልቅነቱን የሚመጥን ሥራ ሰርታችሁ ድርጅቱን ሁል ጊዜ ቅዱስ ሲኖዶስ አጀንዳ ከመሆን አውጥታችሁ በቅዱስ ሲኖዶስ ምልዓተ ጉባኤ የሚመሰገን ተቋም እንዲሆን ወደ ማድረግ አሸጋግሩት። ይህን ለማድረግ በምታደርጉት ጥረት ሁሉ አስፈላጊው ድጋፍና ትብብር ይደረግላችኋል የሚል ነበር። በሌላ በኩል ብፁዕ የቅዱስ ሲኖዶስ ዋና ጸሐፊውም የሚያሳዝንና የሚያስወቅስ ሥራ እንዳትሰሩ፣ በአጭር ጊዜ ከፍተኛ ጥራትና ቅልጥፍና ሥራችሁን አከናውናችሁ ድርጅቱን ታደጉት፣ አስፈላጊው ድጋፍም አይለያችሁም የሚል ነበር። በአገልግሎት ዘመናችን የሚያውቁን የሚያከብሩን አንዳንድ ብፁዓን አባቶችም አደራ ልጆቻችን በውጤታማነት እንጂ በውርደት እንዳናያችሁ ብለው አስጠንቅቀውናል። የሥራ ልምዳችንን የመሪነት አቅማችንና የማስተባበርና የማስፈጸም ልምዳችንን በሚገባ የሚያውቁት ክቡር ንቡረ እድ ኤልያስ አብርሃም በድርጅታችን በተደረገ የአቀባበል መርሃ ግብር ላይ
በጣም ከፈጠነ በ3 ወራት ጊዜ ውስጥ ካልሆነም በ6 ወር ውስጥ ታሪክ ሰርታችሁ ለምርቃት መገናኘት አለብን፣ ከናንተ የምንጠብቀው ይህንን ነው ብለውን ነበር። ይህ ሁሉ የብፁዓን አባቶች አደራና ተስፋ መልካም ምኞት በቤተክርስቲያናችን ቆይታችን ካካበትናቸው ልምድ ጋር ተዋህዶ ባለፉት 7 ወራት በድርጅቱ ገኖ የኖረው ኋላ ቀር አሰራርና ኋላ ቀር አስተሳሰብ የሚዘውራቸው አንዳንድ የድርጅቱ የሥራ ኃላፊዎች ጋርም ታግለን ጭምር ትርጉም ባለው መልኩ የድርጅቱን አሰራርና የማስፈጸም ብቃቱን በመለወጥ እነሆ የዘመናዊ ተቋም ባለቤት ለመሆን ጉዞአችንን ጀምረናል። በድርጅታችን ባለፉት 7 ወራት የተከናወኑ ስራዎች፣ የታቀዱ እቅዶችና የሚከናወኑበት ጊዜ እንዲሁም ያስመዘገቡት ውጤቶች፣ ያጋጠሙት ችግሮችና መፍትሄዎቻቸውን በተመለከተም በቀጥታ ከብፁዕ ጠቅላይ ሥራ አስኪያጃችን ጋር በመመካከር በመናበብ መመሪያ በመቀበል የምንፈጽማቸው በመሆናቸው እነሆን ይህንን የመሰለ ውጤት ማስመዝገብ ችለናልና ብፁዕነቶ ለሰጡን ቀጥተኛ አመራርና ላደረጉልን ጥብቅ ክትትል የምናመሰግነው ከልባችን ነው። ይህንን በማድረጎ በድርጅቱ ታሪክ ታይቶና ተሰምቶ የማይታወቅ ውጤትና እድገት ማስመዝገብ ችለዋልና ኩራትና ክብር ሊሰማው ይገባል። ድርጅታችን ባለፉት 7 ወራት ካስመዘገባቸው ልዩና ስኬታማ ተግባራት መካከል በዛሬው ዕለት የተመረቁት 16 ክፍሎች ያሉትን የያዘውን ዘመናዊ የቢሮ እድሳት ስራ አንዱ ሲሆን በድርጅቱ የበለጸገውና ስለ ድርጅቱ ጥንተ ታሪክ፣ ስለ ህንፃዎቻችን ብዛትና መገኛ ስፍራ እንዲሁም ስለሚገነቡ ህንፃዎች፣ ስለ ድርጅቶቻችን ዓላማና ግብ፣ በድርጅታችን ስለሚከናወኑ ዋና ዋና ተግባራት መረጃ የሚሰጠውና አጠቃላይ አሰራራችንን ዲጂታላይዝድ በማድረግ ሂደት ውስጥ ከፍተኛ ጠቀሜታ ያለው የድርጅታችን ድረገጽ ሌላኛው ስኬታማ ስራችን ነው። በሶስተኛ ደረጃ ያሳካ ነው ሌላኛው ስራችን ደግሞ ለደንበኞቻችን አገልግሎት ለኪራይ አሰባሰብ መዘግየትና ለደንበኞች ከፍተኛ እንግልትና ሙስና መጋለጥ ከፍተኛ አስተዋጽኦ ሲያደርግ የነበረው የዲጂታል ስርዓት አከፋፈል ስርዓታችን ወደ ዲጂታል ስርዓት ተቀይሮ በሞባይል ባንክ ብቻ ክፍያ የምንፈጽምበት ስርዓትን እውን የሚያደርገውና በዛሬው ዕለት ስራውን ያስጀመርነው የዲጂታል ስራ ክፍያ ስርዓታችን ሶስተኛውና የመጨረሻው ውጤታማ ስራችን ነው። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት፣ ከፍ ሲል የጠቀስናቸው በዛሬው ዕለት የተመረቁ ስራዎች በድምር 20 ሚሊዮን ብር የሚጠጉ ፕሮጀክቶች ቢሆኑም ድርጅታችን በተቻለ መጠን ወጪ ቆጣቢና ውጤታማ ስራዎችን ማከናወን አራያ መሆን እንደሚገባው በማመን ባደረገው ከፍተኛ ጥረት 16ቱን የድርጅቱን ቢሮዎች ከስፖንሰር የሰበሰብነውን 4 ሚሊዮን ብር ብቻ በመክፈል ቀሪውን 10 ሚሊዮን ብር በላይ ወጪ በራሳቸው ሸፍነው ያሰሩና ያስረከቡን የአዶር ኮንስትራክሽን ባለቤት ኢንጂነር አዲሱ ደመቀ ሲሆኑ ላደረጉልን የላቀ አስተዋጽኦ በቅዱስነቶ ፊት ስናመሰግናቸው ከፍ ያለ ደስታ ይሰማናል። ድርጅታችን አሰራር ግልጽና በቴክኖሎጂ የተደገፈ እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ ያለው የድርጅቱ ዌብሳይት በማበልጸግ በዛሬው ዕለት እንዲመረቅ ትልቁን አስተዋጽኦ ያደረጉልንም የአዲስ አበባ ሀገረ ስብከት የአይሲቲ ባለሙያ የሆኑት መምህር ዘሩ ብርሃኑ ያለምንም ስስት ጊዜና እውቀታቸውን ሰውተው ላበረከቱልን አስተዋጽኦ በዚህ ታሪካዊ ዕለት ምስጋናችንን ስናቀርብላቸው ከፍተኛ ደስታ ይሰማናል። እነዚህና ሌሎች ስራዎችን ተከናወኑት ውጤታማ የሆኑ ዘንድ ከ1,500,000 ብር በላይ ድጋፍ ያደረጉልን የድርጅታችን የንግድ ቤት ተከራይ የሆኑት አቶ ሚካኤል ግርማና የ1 ሚሊዮን ብር ድጋፍ ያደረጉልን አቶ ግርማ ደጉ በልዩ ሁኔታ ላደረጉልን ድጋፍ ምስጋናችንን እናቀርብላቸዋለን። በተለይም ደግሞ ከሁሉም ስኬቶች ጀርባ በመሆን በትዕግስት፣ በማስተዋል፣ በጥበብና በቆራጥነት አመራር በመስጠት በውስጥና በውጭ ተደራጅተው ልዩነት ሊፈጥሩና ስራችንን ሊያጨናግፉ ላይታች ሲሉ የተሰነበቱትን ተስፋ በማስቆረጥ በውስጥ ሆነው ስራችንን ሲያበላሹ የከረሙትን በማንሳትና በሌሎች በመተካት ስራ ትተው ወሬና አሉባልታ በመንዛት ላይ የተጠመዱትን በማስታገስና የጉባኤያችን ውሳኔ በማክበር በአጠቃላይ ለስራችን እንቅፋት በመሆን ሲያስቸግሩ የነበሩትን ሁሉ ፊት በመንሳት ስራና ውጤትን ብቻ በማበረታታት ከአንድ ስልጡን መሪ የሚጠበቅ አመራር በመስጠት በትክክል ለመሩን ብፁዕ ጠቅላይ ሥራ አስኪያጃችን ያለንን አክብሮትና ፍቅር ልዩ መሆኑን በድጋሚ ስንገልጽላቸው በቀጣይ ስራቻችን ከአሁን የበለጠ ውጤት አስመዝግበን የቤተ ክርስቲያናችንን እድገት እንደምናረጋግጥ በፍጹም መተማመን ነው። በመጨረሻም
ባሳለፍናቸው 7 ወራት ያከናወናቸው ስራዎች ተስፋ የሚጣልባቸውና ተጨባጭ ውጤቶች የተመዘገበባቸው በመሆናቸው የበለጠ በማስፋፋትና በማጠናከር አዳዲስ አሰራር ስልቶችን በመንደፍ እና በመተግበር የቤተ ክርስቲያናችንን ገቢ ትርጉም ባለው መልኩ ለማሳደግ የምንሰራ መሆኑን እያረጋገጥኩኝ የድርጅታችን የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሳሙኤል ከሁሉም ስኬቶች ጀርባ አቅጣጫ በመስጠት እያደረጉልን ያለውን ድጋፍ የበለጠ አጠናክረው በመቀጠል የድርጅቱን አሰራር ለመለወጥ ለምናደርገው የለውጥ ጉዞ ትልቅ አስተዋጽኦ እያደረጉልን ስለሆነ ለወደፊቱ ድርጅታችን በወቀሳ ሳይሆን የለውጥ ሐዋርያ በመሆን የቅዱስ ሲኖዶስ አጀንዳ እንዲሆን በማድረግ የብፁዕ ጠቅላይ ሥራ አስኪያጃችንን መመሪያ ተግባራዊ እንደምናደርግ በፍጹም መተማመን መንፈስ ለማረጋገጥ እወዳለሁ። የቅዱስነቱ ቡራኬ ይድረሰኝ።